Okay, thank you. Today I will teach you about cells. Cells are the basic unit of linguists, as you see here. So ሴሎች ምንድን ናቸው? የመጀመሪያው ስል ምን ታይኒ ፓርቲክልስ which are alive የምንላቸው ማለት ነው። በህይወት ያሉ በጣም ትናንሽ ፓርቲክሎች ናቸው ሴሎች ማለት ነው። ስለዚህ the basic unit of life እንላቸዋለን ማለት ነው። አንደኛ ሮበርት ሁክ የመጀመሪያው ስለ ሴል የተናገረው ሮበርት ሁክ ነው። አን እንግሊሽ ሳይንቲስት ሮበርት ሁክ ምንድነው ያደረገው? የእንጨት ቅርፊቶችን ስላይስ በማድረግ ምንድነው እነዚህን ሴል ብሎ ይጠራቸው ነበር። he has not any lens by the way ዘን ማነው አንቶኒ ቫን ሊውንሆክ ነው የመጣው እና ምን እንለዋለን? the father of microbiology እንለዋለን። the father of microbiology እንለዋለን። በዚህ ለምን ካላችሁኝ በመጀመሪያ ጊዜ ራሱ በሰራው ሌንስ ምንድነው የተለያዩ ፕሮቶዞአዎችን አይቷል ማለት ነው። ከውሃ ላይ በመውሰድ ከተለያዩ የሰውነት ጽዳጆች በመውሰድ የፕሮቶዞአዎችን የተመለከተ የመጀመሪያው ሰው ማን ይባላል? አንቶኒ ቫን ሊውንሆክ እና አሜባ አይነት ነገር ያየ ማለት ነው። ሶስተኛው እነማን ናቸው? ዘ ሰርድ ሩዶልፍ ቨርቾው እና ኤንድ ቦታኒስት እና ዞሎጂስት ናቸው እና ሩዶልፍ ቨርቾው እና አንደኛው ማን ይባላል መሰላችሁ? ሩዶልፍ ቨርቾው እና ማቲያስ ሻላይደን ይባላል። ማቲያስ ሻላይደን ይባላል። እነዚህ እንደገና ምንድነው ያደረጉት ማለት ነው? they did what they did they declare that these two declare that cell is the basic unit cell is the basic unit of life. They declare that cell is the basic unit of life. ሴሎች የህይወት ቤዚክ ዩኒት ኦፍ ላይፍ እንደሆኑ ዲክሌር አደረጉ ማለት ነው። ስለዚህ የሴል አመጣጡ እና ከእንትንም አንፃር ይሄን ይመስላል ማለት ነው። ከአመጣጥ አንፃር ይሄን ይመስላል። ስለዚህ ሴሎች እንደዚህ ቤዚክ ዩኒት ኦፍ ላይፍ ከሆኑ so if cells are the basic unit of life so what are they and what is inside them በውስጣቸው ምንድነው ያለው እና what is also cell theory so the principle of cell theory of cell theory the principle of cell theory ማለት ነው። cell theory by the way it is just a principle so ምንድነው የማይቀየር ነገር ነው እና እንደ ዓለም የተስማማንበት የማይቀየር ቲዮሪ አለ ማለት ነው። so this theory dictate three things ሶስት ነገሮች አሉ እዚህ ቲዮሪ ውስጥ ማለት ነው። ሶስት ነገሮች አሉ። የመጀመሪያው መሰላችሁ living things are composed of greater one or more cells living things are composed of one or more cells ምን ማለት ነው? ህይወት ያላቸው ነገሮች ወይ አንድ ሴል ብቻ ይኖራቸዋል ወይ ደግሞ ሁለትና ከዛ በላይ ሴሎች ይኖራቸዋል።
መልቲ ሴሉላሮቹ ሁለት እና ከዚያ በላይ ሴል ኖራቸዋል። ዩኒ ሴሉላሮቹ ደግሞ አንድ ሴል ብቻ ኖራቸው ግን they are living things ምን ብለናል? ሴሎች the basic unit ራሳቸውን ችለው አላይቭ ህይወት ያላቸው በራሳቸው ህይወት ያላቸው ነገሮች ናቸው ሴሎች። በዚህ በጣም ታይኒ ቢሆኑ በጣም ማይክሮስኮፒክ ቢሆኑ ራሳቸውን ችለው ህይወት አላቸው ነው። የሁለተኛው ሴልስ አር the smallest unit ሴልስ አር the smallest unit the smallest unit ነው የምንላቸው ሴሎች እና ያን ወደዚህ ጠጋ ማድረግ ይችላል። ሴልስ አር the smallest units ሴልስ አር the smallest በጣም ትንሾቹ ዩኒቶች ናቸው። ከነሱ በታች ሊቪንግ ቲንግ የለም ማለት ከነሱ በታች ሊቪንግ ቲንግ የለም ማለት ነው። እነሱ የመጨረሻው አላይቭ የሆኑ ፓርቲክሎች ናቸው ሴሎች ናቸው እና cells arise only by the division of pre-existing cells arise from division of pre-existing cells look እንደገና ሶስተኛው መሰረታዊ ህግ ስለ ሴሎች ምንድነው? አንዱ ሴል ከሌላኛው ሴል በሚመጣው እንዲሁ ሴል ዝም ብሎ አይፈጠርም ነው። ኦሬዲ አንድ ጊዜ ሴሎች ተፈጥረዋል እና ምንድነው ከድሮ ሴል በመከፈል ነው እንጂ እንትን ድንገት የሚፈጠር ሴል የለም ማለት ነው። ድንገት የሚፈጠር ሴል የለም። ማንኛውም ሴል ዘመድ አለው ማለት ነው እና ዲቫይድ ነው የሚያደርገው ከእናቱ ማለት ይቻላልና ኢቭን ዩኒሴሉላር ሴሎች ምንድነው ከሁለት በመከፈል ነው። እንደዚህ አንድ ሴሎች ራሳቸውን የሚያባዙት ከሁለት በመከፈል ነው። እነዚህ ዶግማ ናቸው አይቀየሩም። የመጀመሪያው ሊቪንግ ቲንግስ ህይወት ያላቸው ህይወት ያለው ነገር የምንለው አንድ ወይም ከዛ በላይ ሴል አለው። ህይወት ካለው ሴል አለው አንድ። ሁለተኛው they are the smallest units ከነሱ በታች ሊቪንግ ቲንግ የለም ትንሽ የሆነ ማለት ነው። ሶስተኛው የሚራቡት ወይም ደግሞ ሌሎች ሴሎች የሚመጡት ድሮ ከነበሩ ሴሎች ነው እንጂ እንዲሁ አይፈጠሩም ነው። እነዚህ ይመስላሉ ማለት ነው። እነዚህ ዶግማ ናቸው አይቀየሩም። ያዟቸው እነዚህ ሶስቱ ዶግማ እንላቸዋለን። the principle of cell theory ሴል ቲዮሪ ይሄን ይመስላል ማለት ነውና the principle of cell theory ይሄን ይመስላል። ሌላው ምን መሰላችሁ? ሴልስ in common ያላቸው አሉ። common features እንላቸው ለአኒማልም ለፕላንትም ማለት ነው። አኒማል ፕላስ ፕላንት ለአኒማል ፕላስ ለፕላንት ኮመን ፊቸር የምንላቸው አንደኛ ለሳሉ እዚህ ጋር ለሳላችሁ በዚህ 2D ነው። ይሄ 2D ነው። ሴል ኢዝ 3D ማወቅ ያለባችሁ ነገር ማለት ነው። እዚህ ላይ ሲሳል ብዙ ጊዜ መጽሐፍም ላይ 2D ተደርጎ ነው የሚሳለው። እኔም 2D አድርጌ ነው የሳልኩት። ግን ሴሎች 3D ናቸውና ኢማጂኔሽናችሁን በ3D ነው ማድረግ ያለባችሁ። እና ምንድነው ይሄ እዚህ ጋር ይሄ ሴል ነው 3D ሴል ነው ብንል ማለት ነውና 3D ሴል ነው ብንል እንደውም በእንትን ባሳያችሁ ደስ ይለኝ ነበር። እንደዚህ አድርጌ እስኪ ልሞክር። so if this is a cell 3D cell 3D ለማድረግ ሞክሬ ነበር አልቻልኩም። ጠብቁኝ እስኪ። ምንድነው እዚህ ጋር ሴል ሜምብሬን ይባላል ይሄኛው። there are microtubules around here and there is a nucleus which is the largest organelle and there are also
ኮመን ኦርጋኔልስ ኮመን የምንላቸው ይሄኛው ሴል ሜምብሬን እንለዋለን። ሜምብሬን እንለዋለን። ሜምብሬን ማለት ሽፋን ነው። ሴል ሜምብሬን የሴሉ ሽፋን ማለት ነው። እዚህ ጋር ኑክለስ አለ። ሶ ከዛ ምንድነው ማይቶኮንድሪያዎች አሉ። እሱ ይለያያል ለፕላንት እና ለአኒማል። ኑክለስ ሴል ሜምብሬን ኤንድ some other there are reticulamus, endoplasmic reticulums, there are ribosomes around here. so እና ምንድነው ኮመን የሚያደርጋቸው ሁሉም ጄኔቲክ ማሽነሪ አላቸው። ጄኔቲክ ማሽነሪ ማለት ምን ማለት ነው? it is just the software of the cell ማለት ሶፍትዌር ያለው እዚህ ውስጥ ነው። ሶ የፕላንትም የአኒማልም አላቸው ጄኔቲክ ማሽነሪ አላቸው። ኑክለስ አለ። ኑክለስ ውስጥ ምን አለ? there is ክሮሞዞም አለ። ስለዚህ ይሄ ክሮሞዞም ዲኮድ ይደረጋል every single second ማለት ነው። ስለዚህ ዲኮድ ይደረጋል። ራይቦዞሞች ያንን ዲኮድ ያደርጋሉ ማለት ነው። ዲኮድ ያደርጋሉ ማለት ነው። ሶ ጄኔቲክ ማሽነሪ ያላቸው ሴል ሜምብሬን ምንድነው? አንዱን ሴል ከሌላው ሴል የሚለይ ሜምብሬን ነው። ሴል ሜምብሬን it is ሴሌክቲቭ ነው። ሁለተኛ ሴሌክቲቭ ነው። ሴል ሜምብሬን ሴሌክቲቭ ነው። ለምንድነው ሴሌክቲቭ የሆነው? አንዱን ሴል ከሌላው ሴል ሲለይ ሴሎች እርስ በርሳቸው ያወራሉ፣ ይተጋገዛሉና ምንድነው የሚያደርገው ይሄ ሴል ሜምብሬን? አስፈላጊ ሲሆን ከውስጥ ወደ ውጭ ያወጣል፣ አስፈላጊ ሲሆን ደግሞ ከውጭ ወደ ውስጥ ያስገባል ማለት ነው። ከውጭ ወደ ውስጥ ያስገባል ማለት ነው። ሶ ኮመን ሌሎች ኮመኖች እንትኖች አሉ እናያቸዋለን ወደፊት አኒማል እና ፕላንት ብለን የምንከፍላቸው፣ ግን እነዚህ ኮመን ናቸው። ጄኔቲክ ማሽነሪ ያለው ይሄ ደግሞ ማይክሮቲዩብ እየሳልኩት እዚህ ጋር ምንድነው ሴሉ 3D ሼፕ እንዲኖረው ወጥሮ የሚይዝ እንትን ነው ማለት ነው። ቋሚና ማገር ነው ማለት ነው። ሴሉ 3D ሼፕ እንዲኖረውና ፋይበር ነው፣ ጠንካራ ነው። ስለዚህ ወጥሮ ይይዛል ማለት ነውና ሴሉ 3D ሼፕ ይኖረዋል ማለት ነው። እና እዚህ ውስጥ ምንድነው ፍሉይድ አለ። ምንድነው ዋተር ላይክ ፍሉይድ አለ፣ ጄሊ ላይክ ፍሉይድ አለ ማለት ነው። ጄሊ ላይክ ፍሉይድ አለ። ምንድነው ሳይቶሶል እንለዋለን። ሳይቶፕላዝም ይሄ ውስጡ ሳይቶፕላዝም ይባላል። ይሄ እንዳለ ውስጡ ሳይቶፕላዝም እንለዋለን። ይሄ እንዳለ ሳይቶፕላዝም እንለዋለን። ስለዚህ ምንድነው ሳይቶፕላዝም ውስጥ ያለው ጄሊ ላይክ ፍሉይድ ሳይቶሶል እንለዋለን። ኦርጋኔሎች እንግዲህ ፍሎት እዛው ላይ ባሉበት ቦታቸውን ፖዚሽን እንዳርገው ነው የሚቀመጡት፣ አይለቁም። ይሄ በማይክሮቲዩብል ተይዘው ግን ምንድነው ፍሎቲንግ ናቸው ማለት ነው። ፍሎቲንግ ናቸው። ስለዚህ ኮመን የሚያደርጋቸው ሴል ሜምብሬን ኑክለስ እና ሳይቶፕላዝም ሁሉም አላቸው። this is ኑክለስ ይሄ ኑክለስ ነው። ስለዚህ እነዚህ ኮመን የሚያደርጋቸው ሆኖ ሳለ ዲፈረንሺየት የሚያደርጋቸውን ነገር አኒማል እና ፕላንት እጽዋትና እንስሳት የተለያየ የሚያደርጋቸውን ደግሞ ጽፍላችኋለሁ። ምንድነው እዚህ ላይ ሴሎች በዋናነት የሚከፈሉት ዩካሪዮቲክ እና ፕሮካሪዮቲክ ተብሎ ይከፈላሉ። ዩካሪዮቲክ እና ፕሮካሪዮቲክ ብለን እንከፍላቸዋለን በዋናነት። ከዛ ሌላ ደግሞ አለ እዚህ ጋር ሶስተኛ ወገን አለ አርኬ ተብሎ የሚከፈል ማለት ነው። አርኬ የምንላቸው አሉ። ግን በዋናነት ዩካሪዮቲክ እና ፕሮካሪዮቲክ ብለን ነው የምንከፍላቸው። ዩካሪዮቲክ ማለት አኒማል ሴል እና ፕላንት ሴልን ያካትታል። ፕሮካሪዮቲክ ማለት ባክቴሪያዎችን ያካትታል። ባክቴሪያስ በዋናነት ለምንድን ነው ዩካሪዮቲክ እና ፕሮካሪዮቲክ ብለን የከፈልናቸው? ዩካሪዮቲክ ማለት ትሩ ኑክለስ ማለት ነው። ትርጉሙ በራሱ ዩ ማለት ትሩ ነው፣ ካሪዮቲክ ማለት ኑክለስ ማለት ነውና ትሩ ኑክለስ ለማለት የተቻለው ለምንድን ነው? they have a nucleus which have a double membrane ያለው ኑክለስ አላቸው። ኑክለሳቸው ምንድነው? ይሄ ሶፍትዌራቸው በመምብሬን
መምብሬን ባውንድ ሶፍትዌር ነው ያላቸው ማለት ነው። እና እዚህ ጋር ክሮሞዞሞች አሉ ማለት ነው እንደዚህ። ስለዚህ አኒማል ሴልም ፕላንት ሴልም አንድ ላይ ናቸው በዚህ እና ተመሳሳይ በዚህ የክሮሞዞም ነምበር ነው ሊለያይ የሚችለው እንጂ ሌላው አብዛኛው ኦልሞስት ኦል የሚባለው ማጆሪቲው ክሮሞዞም አሰራሩ ኮዱ አንድ አይነት ነው። ኤቲ ሲጂ የሚሉት ኮዶች ፕላንትም አኒማልም ላይ ያሉ ማለት ነውና በት ፕሮካሪዮቲክ ስንል ግን ምንድነው they have no membrane bounded nucleus። ይሄኛውም እንደዚህ ማድረግ ይቻላል። እነዚህ ሊከፈሉ ሲሉ ነው ዲቫይድ ሊያደርጉ ሲሉ ነው እንደዚህ አይነት ቅርጽ የሚኖራቸው። እንዲህ አይነት ማድረግ ይቻላል ማለት ሎንግ ነው አቴኒ ታይም የምታዩት ማለት ነው። ምንድነው ዩካሪዮቲክ እንደዚህ ሲሆን ፕሮካሪዮቲክ ግን በዚህ መልክ ነው የምታገኛቸው ማለት ነው። ሴሉ ለምሳሌ ይሄ ቢሆን አያችሁ ሴሉ አሁን ይሄ ቢሆን ይሄ ደግሞ ሴሉ ደግሞ እንደዚህ ነው ማለት ነው። አያችሁ በዚህ መሰረት ፕሮካሪዮቲክ እና ዩካሪዮቲክ ተብሎ ተከፍሏል በዚህ መነሻነት መሰረት ማለት ነው። እነዚህኞቹ ባክቴሪያዎች ናቸው። ለምሳሌ አንድ ባክቴሪያ እንደዚህ አይነት ቅርጽ ሊኖረው ይችላልና እዚህ ጋር ምን አለ ኑክለስ አለ ማለት ነው። ማነው ጄኔቲክ ማቴሪያል አለው ማለት ነው። ከዛ ማይቶኮንድሪያ እና ሌሎችም ይኖራሉ። ምንድነው ግን ኑክለሱ ባውንደሪ የለውም ማለት ነው። ይሄኛው ግን ባውንደሪ ያለው ኒውክሊየር ፖሮች አሉት። መውጫ መግቢያ በር አለ። ኒውክሊየር ፖር ይባላሉ። ራይቦዞሞች እዚህ ይመረታሉ። እዚህ ጋርም ራይቦዞሞች ይኖራሉ። በጣም ተቀናጅቶ የሚሰራ ማሽነሪ ነው ያላቸው ማለት ነው። ስለዚህ አኒማል ሴል ፕላንት ሴል ብለን ከፍላቸዋለን። አኒማል ሴል እና ፕላንት ሴል በምንድን ነው የሚለያዩት ካላችሁኝ ይሄኛው ሴል ወል አለው። ሴል ወል ማለት ወል ሪጂድ እንዲሆን የሚያደርገው በዚህ ሴል ወሉ ነው። እነዚህን ፕላንቶች ብዙ ጊዜ ስናያቸው ሪጂድ ናቸው፣ በጣም ጠንካራ ናቸውና ከሴል ሜምብሬን ተጨማሪ ሴል ወል አላቸው። ተጨማሪ ጠንካራ ማለት ነው። ጠንካራ ሴል ወል አላቸው ማለት ነው። ሴል ወል አላቸው፣ ሽፋን አላቸው፣ ቅርፊት አላቸው ማለት ነው። ልክ እንደ እንቁላል ቅርፊት አላቸው ማለት ነው። እዚህ ጋር ስትመጡ ግን ሴል ሜምብሬን ብቻ ነው ያለው እንጂ ሴል ወል የለውም። ከዛ ኑክለስ አለ። ምንም የተለየ ጄኔቲክ ማቴሪያል አለ። ኢንዶፕላዝሚክ ሬቲኩለም አለ። ግን ምንድነው እዚህ ጋር ማይቶኮንድሪያ እዚህ ጋር አለ። እዚህ ጋር ክሎሮፕላስቶች አሉ። ኢነርጂ ማሽናቸው የተለያየ ነው። ይሄኛው ማይቶኮንድሪያ ነው ያለው። ማይቶኮንድሪያ ምንድነው የሚያደርገው? ኦክሲጅን ወደ ኢነርጂ ቀይሮ ካርቦን ዳይኦክሳይድን ያወጣል ማለት ነው። ሪስፓይሬሽን ማለት ነው። ይሄኛው ግን ምንድነው የሚያደርገው? ተቃራኒውን ነው የሚያደርገው። ሁለቱ ሪቨርስ ናቸው። ግን ዞሮ ኢነርጂ ማሽን ነው የምንላቸው። ኢነርጂ ማሽን ኦፍ ዘ ሴል ወይም ደግሞ ጀነሬተር ኦፍ ዘ ሴል ኦር ዘ ፓወር ሃውስ ኦፍ ዘ ሴል እንላቸዋለን ማለት ነው። ሴሉ ስራው እንዲሰራ ፓወር የሚሰጡት እነሱ ናቸው። እና ልዩነታቸው በሴል ዋል እና በኢነርጂ ማሽናቸው ይለያያሉ ማለት ነው። እዚህ ጋር ክሎሮፕላስት አለ። እዚህ ጋር ማይቶኮንድሪያ አለ ማለት ነው። ሁለቱ በዚህ መንገድ ይለያያሉ ማለት ነው። ባክቴሪያዎች እንዳልኳቸው እንደዚህ አይነት ነገር ነው ያላቸው። ራይቦዞምም አላቸው። እነዚህ ፕሮቲን ይሰራሉ። በነገራችን ላይ እነዚህ ሶስቱ አንድ የሚያደርጋቸው ምንድነው መሰላችሁ? they will use pre-designed codes to manage producing proteins ማለት ነው። ፕሮቲኖችን ለማምረት የሚጠቀሙት pre-designed codes ይሄ ኮድ ነው በቃ ማተር የሚያደርገው። ምን አይነት ፕሮቲን እንደሚመረት እዚህ ጋር ያለው ኮድ ማተር ያደርጋል። እዚህ ጋር ያለው ኮድ ምን አይነት ሴሉ ምን አይነት ቅርጽ እንደሚኖረው፣ ምን አይነት እጣ ፈንታ እንደሚኖረው፣ ምን አይነት ሴል እንደሚሆን ፕሪ ኮድ ነው በቃ። ጀስት አክቲቭ የመሆንና አክቲቭ ያለመሆን ጉዳይ ነው። እዚህ ጋር ለምሳሌ አክቲቭ የሚሆኑ ጂኖች ሴሉን እጣ ፈንታ ይወስኑታል። እዚህ ጋር ደግሞ ይሄው ራሱ ሴሉ ደግሞ ሌላ ቦታ ሄዶ ደግሞ ማለት ነው ይሄው ራሱ ሴሉ አክቲቭ የሚሆኑ ሴሎች ደግሞ እንደዚሁ እጣ ፈንታውን ይወስኑታል ማለት ነው።
እዚህ ጋር ይሄ አክቲቭ ይሆናል፣ እዚህ ጋር ይሄ አክቲቭ ይሆናል። ሶ activating those genes which are required to be activated is needed to manage how the cell performs ማለት ነው። ሁሉም እዚህ ላይ መያዝ ያለባችሁ አንድ ነገር አለ። እዚህ ላይ መያዝ ያለባችሁ አንድ ነገር አለ። ምንድነው ካላችሁኝ ሁሉም ሴሎች ተመሳሳይ ጄኔቲክ ማቴሪያል ነው ያላቸው። ሁሉም ሴሎች ላይ ማለት ነው። ሴልን ካሁን በኋላ እንዲህ አድርጌ አልስልላችሁ። ሴልን ካሁን በኋላ ምስልላችሁ ግማሿን ነው ምስልላችሁ። ስለዚህ ሁሉም ሴሎች ተመሳሳይ ጄኔቲክ ማቴሪያል አላቸው። ለምሳሌ 1 ትሪሊየን ሴል ካለ ለምሳሌ 1 ትሪሊየን ስንት በጣም ብዙ 30 ምናምን ትሪሊየን ነው ያለው። ትሪሊየን ሴል ነው ያለው የሰው ልጅ ማለት ነው። በጣም ብዙ ትሪሊየን ሴል ነው ያለው። ነገር ግን ሁሉም ትሪሊየን ሴሎች ተመሳሳይ ኮድ ይዘዋል። ተመሳሳይ ጄኔቲክ ማቴሪያል አላቸው። እኩል ማለት ነው። እኩል ጄኔቲክ ማቴሪያል አላቸው። እዛው የጉበት ሴሎች ከሊቨር ሴሎች፣ የሊቨር ሴሎች ከሳምባ ሴሎች፣ ከሳምባ ሴሎች ከጭንቅላት ሴሎች፣ ከኒውሮኖች ኤክሴፕት በቃ አርቢሲ የደም ሴሎች ኑክለስ የላቸው። ኑክለሳቸው ወጥቶባቸዋል። የለም እዛ እንትን ላይ ቦማራው ገና ከመውጣታቸው በፊት። ከዛ ውጭ ግን እነዚህ ኑክለስ ያላቸው ሴሎች በሙሉ ኑክለሳቸው ውስጥ ያለው የዲኤንኤ ብዛት እኩል ነው። ስለዚህ እንዲለያዩ የሚያደርጋቸው ምንድነው? አክቲቭ የሚሆነው ጂን እና ኢንአክቲቭ የሚሆነው ጂን ግን ኤቭሪዌር ይለያያል። ኤቭሪ ሲንግል ሴል ላይ ይለያያል። በቃ that is the point. Even cells in the same organ they have different properties on activating deactivating the genes ማለት ነው። አየው አክቲቬት የሚሆነውና ዲአክቲቬት የሚሆነው ጂን ይለያያል እና ጉበት ላይ አክቲቬት የሚሆኑ ጂኖች ራሳቸው ጉበት እንዲሆን የሚያደርጉት ጉበት ላይ መመረት ያለባቸው ኤንዛይሞች እንዲመረቱ እዛ ላይ ያሉ ጂኖች አክቲቬት የሚሆኑት ይሆናሉ። አክቲቬት የማይሆኑት ደግሞ የሳምባ ጂኖች ደግሞ ሳምባ ላይ ነው እንጂ አክቲቬት የሚሆኑት እዚህ ላይ አክቲቬት ሶ ምንድነው ኤንቫይሮንመንቱን ተከትለው ነው አክቲቬት የሚሆኑትና ዲአክቲቬት የሚሆኑት ጂኖች። ሶ ይሄኛውን ኮንሴፕት እንድትይዙ ትፈልጋለሁ። ነገር ግን ምን የሚባል መሰላችሁ? ሃውስ ኪፒንግ ጂን የሚባል ሶ ጂኖች ቶታሊ ወደ 3 ቢሊየን ኮድ ነው ያለንና ኢን ኑክለስ ቢሆን ይሄ ኑክለስ 3 ቢሊየን ኮድ ይዟልና ከነዚህ ውስጥ 5% ናቸው ኮድ 5% ዘሃ ሪል ኮድ አላቸው ማለት ነው። ሪል ኮድ አላቸው። ሌላው 95% ምንድነው? ነን ኮዲንግ ነው። ኮድ አያደርግም። ጀስት ምንድነው አክቲቬት ለማድረግ ይጠቅማል። ጀስት ፎር አክቲቬቲንግ the 5% ወይም helping the 5% 5% ነው የሚያግዛቸው። 5%ን ያግዛቸዋል አክቲቬት እንዲሆኑ ማለት ነው። ስለዚህ 3 ቢሊዮን ኮድስ አሉ። 5% ምንድነው? ኮዲንግ ሪጅን ይባላል ወይም ኮዲንግ ሪጅን ይባላል። ነን ኮዲንግ ሪጅን ይባላል። ይሄኛው ግን እነዚህ አክቲቬት እንዲሆን የነዚህ ሚና በጣም ሃይ ነው ማለት ነው። እንዳልኳችሁ በየቦታው አክቲቬት መሆን ያለባቸው ጂኖች የተለያዩ ናቸው ማለት ነው። ኢቭን የሲንግል ሪጅን አክቲቬት መሆን ያለበት ማንኛው ነው የሚለው it matters on the environment ማለት ነው። on the environment on which part of the 95% is activated matters on how the 5% is activated ማለት ነው። so እዚህ ጋር ኑክለስ 3 ቢሊየን ኮዶች አሉ። በሁለት ይከፈላሉ ማለት ነው። ሃውስ ኪፒንግ ጂንስ ተብሎ ይከፈላል። ሃውስ ኪፒንግ ጂንስ የምንላቸው ሃውስ ኪፒንግ ጂንስ የምንላቸው ከነዚህ ከ5% ነው አክቹአሊ 5% ናቸው። ሃውስ ኪፒንግ ጂንስ የምንላቸው መሰላቸው ግዴታ ኤቭሪዌር they will produce everywhere ማለት ነው። ወይም they are activated everywhere
ኤቭሪዌር የትም ቦታ አክቲቬትድ የሚሆኑ ናቸው እነዚህ። ለምሳሌ ማለት ነው ዞስ ጂንስ ፎር ራይቦዞም ፕሮዳክሽን and the ribosome and those genes for others like ማንዳቶሪ ሆኖ አሉ ሴል ውስጥ አሉ ላይሶዞም ፕሮዳክሽን ኢንዛይምስ which are necessary እና ሴሎች ውስጥ ሃውስኪፒንግ ጂንስ የምንላቸው ምንድናቸው? ሴል እንዲሆን for the cell structure for example ማይክሮቲዩብል እንዲመረት ራይቦዞም እንዲመረት ምናምን የሚያዙ ጂኖች ኤቭሪዌር አሉ። ኤቭሪዌር አክቲቬት ይሆናሉ። ስለዚህ ምን ይባላሉ? ሃውስኪፒንግ ጂንስ ይባላሉ። እና እነዚህኞቹ ደግሞ የተረፉት ሌሎቹ ጂኖች ደግሞ ምንድነው የሚባሉት? አይ ቲንክ ረሳኋቸው። ሌክዠሪ ጂንስ ኦር ጂንስ which are specialized ጂንስ ወይም ስፔሻላይዝድ ጂንስ በሏቸው። ስፔሻላይዝድ ጂንስ ወይም ሌክዠሪ ጂንስ በሏቸው። ሌክዠሪ ጂንስ መሰለኝ የሚባሉትና ራሳቸው ነው ሶሪ ቼክ ታደርጉታላችሁ። ሌክዠሪ ጂንስ ወይም ስፔሻላይዝድ ጂንስ የምንላቸው ኦርጋን ስፔሲፊክ ጂንስ ናቸው። ኦርጋን ስፔሲፊክ ወይም ደግሞ ስፔሲፊካሊ የሆነ ቦታ ላይ ብቻ ሲሆኑ አክቲቪቲ የሚሆኑት ማለት ነው። እንዳልኳቸው ጂን ኤቭሪ ሴል ውስጥ አለ፣ ግን ያ እነዛ ሴሎች ሁሉም ቦታ ላይ አክቲቪቲ የሚሆኑ ጂኖች አሏቸው። ኤንቫይሮንመንቱን አይተው ደግሞ አክቲቪቲ የሚሆኑ ጂኖች አላቸው ማለት ነው። ፎር ኤግዛምፕል a cell which is responsible for producing ኢንሱሊን ማለት ነው እና ቤታ ላንገርሃን ሴል የምንላቸው አሉ። ለምሳሌ ላንገርሃን ሴልስ የምንላቸው አሉ። ቤታ ላንገርሃን ሴልስ ምንድነው የሚያመርቱት? ኢንሱሊን ያመርታሉ። ኢንሱሊን የሚያመርቱት ግን የት ላይ ነው? ፓንክሪያስ ላይ ሆነው ነው ማለት ነው። ፓንክሪያስ ላይ ሲሆኑ ነው እንጂ ሌላ ቦታ ኢንሱሊን ይመረታል እንዴ? አይመረትም። ኢንሱሊንን የሚያመርተው ጂን ግን ሁሉም ሴሎች ላይ አለ። ግን አክቲቬት የሚሆነው የት ሄዶ ነው ካላችሁኝ፣ ፓንክሪያስ ላይ ሄዶ ነው። ፓንክሪያስ ላይ ሄዶ ራሱ ቦታ ይመርጣል። አልፋ ላንገርሃን እና ቤታ ላንገርሃን ይባላሉና ቤታ ላንገርሃን ሴሎች ላይ ብቻ ነው የሚመረተው ማለት ነው። ዋይ ካላችሁ ማተርስ ኦን ዘ ኢንቫይሮንመንት ማለት ነው። ኢት ማተርስ ኦን ዘ ኢንቫይሮንመንት ማለት ነው። ዘ ኢንቫይሮንመንት ማተርስ ማለት ነው። እና ይሄን ይመስላል። ሌላው ስለ ጂን ይሄን ካወራችሁ ጂን ባይ ዘ ወይ እንዳልኳችሁ መሰረታዊ ነገር ነው። ኢት ኢዝ ዘ ቤዚክ እና ሞለኪውላር ባዮሎጂን ፎከስ ብታረጉ በተለይ ባዮሎጂ ላይ ስትማሩ ሞለኪውላር ጄኔቲክ ኮዲንግ ዲኮዲንግ ሲስተም ኢት ኢዝ ጀስት ማንዳቶሪ ሶፍትዌሩ ነው፣ የሴሎቻችን ሶፍትዌር ነውና ሁሉም የሚሆኑት ግሊች ካጋጠመ ራሱ ከባድ ነው። ግሊች ካጋጠመ ትንሽ ግሊች ካጋጠመች በቃ አለቀ ነገሩ ማለት ነው። ኤቭሪ ልሞቱ ሁላ ትችላላችሁ ማለት ነው። እና በዘርም ደግሞ ይተላለፍባችኋል። ዘር እንዳይተላለፍባችሁ እንዲህ አይነቱ ግሊች ካንሰር ባይ ዘ ግሊች ኦን ዘ ሶፍትዌር ኦፍ ዘ ሴል ማለት ነው። ግሊች ሲያጋጥም ነው ማለት ነው። እሺ ሌላው ምን መሰላችሁ? አኒማል ሴሎች እና ፕላንት ሴሎች ይሄን ያልካልኳችሁ እሺ ፓርትስ ኦፍ ሴልን ቀጣይ እሰራላችኋለሁ። ፓርትስ ኦፍ ሴልስ የሚለው ማለት ነው።